ምንድነው በቃ ከዚህ በፊት የሚያጋጫችሁ ነገር የለም አይደል? በቃ 4 አመት ሙሉ አንድ ቀን አይቶሽ ማለት ዛሬ ምን አልኩኝ? 4 አመት ምን ሆንኩኝ? እኔ ምንም አልኩኝ። ትዳሬ ምንም ሆኖ አቅም ደስተኛ እንደሆንኩ ነው የሚያውቀው። ለምን ይመጣል? ደውሎ እንደሚጠይቀን ታውቃለህ? እሺ ተወሱን በባዶ ጊዜ በቃ ነው ተይኝ። በቃ እንዴ አንቺ ቤተሰብ ማን ጣልቃ አስገብተሽ ደግሞ ታወሪያለሽ? እኔ ቤተሰብ ምን ጣልቃ አስገባው ነው? አስገባሽ። ከዚህ በላይ ምን እንዲሆን ነው የፈለግሽው? ደና ሰላም ፈጥረን እርቅ የፈጸምነውን ማን ላይ ቤተሰብ አስገባሽ? ነው ማንንም አላስገባውም። እኔ ብቻዬን በነበርኩበት ሰናልኝ አልኩት አይደል? የተረገመ ወንድምሽ ገባ። ለምን የተረገመ ነው? በጣም ክፉ ሰው ነው። ከኔ ጋር ነው ችግር ያለበት ሰው ነው። በቃ ለሱ ጥብቅና እየቆምሽ ነው። ለወንድምሽ ጥብቅና እየቆምሽ ነው። ወንድምሽ ከኔ በለጠብሽ አይደል? ከኔ በለጠብሽ አይደል? ወንድምሽ ንገሪኛ። ከኔ በልጦብሽ ነው አይደል? ወንድምሽ እንደዚህ በመሬት እንደዚህ አታውራ ነው። መሀል ላይ ቤተሰብ እንዴት ታስገቢያለሽ? ሰላም የፈጠርነው ቤተሰብ እንዴት ይገባል? መሀል ላይ ትዳር መሀል ቤተሰብ ገብቶ ያውቃል ወይ? እኛ መሀል ገብቶ ያውቃል ቤተሰብ? ናም ሲጀምር እኮ ማለት ነው እኔ በተከፋው ሰዓት እኮ ነው የመጣው አይደል እንዴ? ይቅርታ ስጠይቀኝ ደግሞ እሱ አልነበረም። ይሄ ፈጠራል ብዬ ደግሞ አላሰብኩም። ቢያንስ የኛ መታረቅ ሰብኩ ዝም ይላል ብዬ ነው ያሰብኩት። ግን እንደዚህ የሚያደርግም አልመሰለኝም። በቃ እኔ አይመለከተኝም ከዚህ በኋላ ብዬ ምንም አይመለከተኝም። አንቺ ወደሽ ፈቅደሽ ወንድምሽን መርጠሻል፣ ትዳርሽን ትተሻል። በቃ ተይኝ ነው ተይኝ። በቃ እኔ አልፈልግም። ተይኝ በቃ አንድ ብቻ እሺ ነው ማታስጨንቃት እባክህ። ምን ሆነ ነው አንተ? በቃ እኔ ምን አደረኩኝ? ቆይ እኔ ለምንድን ነው የማትረዳኝ? ቤተሰብ አውቄ አላስገባውም። ብቻዬን በነበርኩበት ሰጣልቻለሁ። አዎ ከዚህ በፊት ደግሞ ሰላም ነን። እንደዚህ አይነት ነገር ተፈጥሮብን አያውቅም አይደል እንዴ? ለዛ ነው የማይመጡት። እንደዋወላለን። አንተ ጋር እንደሚደውል ታውቃለህ። ከአንተ ጋር እንደምትግባቡ ታውቃለህ አንተ ራስህ። እሱማ የሆነ ጠላትነት አለው ከሌላ ጠላትነት ምን አደረከው? ጠላትነት አለው። ስለምን ጠላትነት ነው የምታወራው ነው? ጭራሽ እኔ ጫፍሽን ነክቼ የማላውቀውን ጭራሽ በጥፊ መታሻል። እኔ እኮ ጫፍሽን ነክቼ አላውቅም። እሺ እኔ ገባሽ? በጣም ባለጌ የሆነ ወንድም እንዳለሽ ነው። በቃ ወንድሜ ነው የፈለገውን ያድርግ። ይምታኝ፣ ችግር የለውም። ይምታሽ፣ ኖርማል ነው። ወንድሜ ሲመታሽ ኖርማል ነው አይደል? ይምታኝ፣ በቃ ችግር የለውም። የኔ ነገር ነው አይደል የሚገንብሽ? እኔ አንተ ምን አደረከኝ አልኩ ነው። አሁን በቃ እሺ የኔ ነገር ገኖብሽ ነው አይደል? አይደለም ይቅርታ ጠየቀኝ አይደል? እሺ ብዬ ተቀበልኩኝ። እኔ ምንም በቃ አልፈልግም። በቃ እኔ አሁን ማለት ነው ከቻልኩኝ ማለት ከዚህ ሀገር ብን ብዬ መጥፋት ነው። እኔ ማለት ነው ራሴን አጥፍቼ እገዳደለዋለሁ።